በቀላሉ የሚዘጋጅና ገላችሁን በደንብ የሚያለሰልስላችሁን ሞይስቸራይዘር እንዴት እንደምትሰሩ ልንገራችሁ። በተጨማሪም ይህንን ሞይስቸራይዘር ለልጆቻችሁ ለገላቸው ለፊታቸው ማታ ማታ እየቀባችሁ ቆዳቸውን መጠበቅ ትችላላችሁ። ይህንን ሞይስቸራይዘር ለማዘጋጀት የሚያስፈልጓችሁ 3 ነገሮች ብቻ ናቸው። አንደኛ ቫዝሊን፣ ሁለተኛ ግሊሰሪን፣ ሶስተኛ ደግሞ ኦሊቭ ኦይል። ቫዝሊን በባህሪው ኦክሉሲቭ የምንለው የሞይስቸራይዘር አይነት ሲሆን ቆዳችን ውስጥ እርጥበት ከገባ በኋላ ተመልሶ እንዳይወጣ በመሸፈንና ቆዳችንን በመጠበቅ ያገለግልልናል። ግሊሰሪን ደግሞ ሂዩማክታንት የምንለው የሞይስቸራይዘር አይነት ሲሆን ውሃን ስቦ የመያዝ አቅም ስላለው ቆዳችን እርጥበቱን እንደጠበቀ እንዲቆይ ያደርግልናል። ይህንን ውህድ ለማዘጋጀት የሚያስፈልጋችሁ እኩል መጠን የሆነ ቫዝሊን እና ግሊሰሪን እንዲሁም ደግሞ 1 ሾርባ ማንኪያ የሚሆን ኦሊቭ ኦይል ነው። እነዚህን አንድ ላይ በደንብ ቀላቅላችሁ አዘጋጅታችሁ ማስቀመጥ ትችላላችሁ። ማታ ማታ በደንብ ገላችሁን፣ እግራችሁን፣ እጃችሁን እየቀባችሁ ለልጆቻችሁ